ሰላም እንዴናችሁ ውድ የተከበራችሁ ተመልካቾቼ የዝውውር መረጃዎችን እኔ በረከት እንደተለመደው በቻናሌ ላይ ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፍናል። ብራይተኖች የኦሎምፒያኮሱን ተጫዋች ፓልሜስ ኮስቴላንስን በ34 ሚሊዮን በይፋ ማስፈረማቸውንም ይፋ አድርጓል። አትሌቲኮ ማድሪዶች ቲዮ ሄርናንዴዝን ከኤሲ ሚላን ለመዘዋወርም እንደዚሁ ከጫፍ ደርሷል። የስፔኑ ክለብ ተጫዋቹን የማስፈረምም የመጨረሻ ድርድር ላይ እንዲሁ ይገኛሉ። ኒኮ ዊሊያምስ አሁን ላይ የባየር ሙኒክ ዋነኛው የክረምት የዝውውር እቅድ ሆኗል። ተጫዋቹም እስካሁን ድረስ የወደፊት ውሳኔውን አላሳወቀም። ነገር ግን ባየር ሙኒኮች በዚህ የክረምት የዝውውር መስኮት ዋና አማራጭ እንዳረጉት እየተነገረ ይገኛል። ወደ የክለቦቻችሁ የዝውውር መረጃዎች ደግሞ ስናቀና በቅድሚያም የቼልሲ የዝውውር መረጃዎችን የምንመለከት ይሆናል። ቼልሲዎች በጄሚ ጊንቴስ የዝውውር ሁኔታ ላይ በዚህ ሳምንት ከዶርትመንት ጋር ይወያያሉ። ቼልሲዎችም ተጫዋቹን ለማስፈረም ከክለቡ ጋር ከስምምነት ለመድረስ እንደሚሰሩም እንደዚሁ ተገልጿል። ጄሚ ጊንቴስም ለዶርትመንት ዳይሬክተሮች ቼልሲን መቀላቀል እንደሚፈልግ የተናገረ ሲሆን ተጫዋቹም ቀድሞ ከቼልሲ ጋር የ7 ዓመት ኮንትራት ለመፈራረምም እንዲሁ ከጫፍ ደርሷል። የቤኔፊካ ተከላካይ የሆነው ቶማስ አርዶ ለቼልሲ የመሃል ተከላካይ ቦታ ላይ ቀዳሚ ምርጫ ሆኗል። የተጫዋቹን ዋጋ እስከ 80 ሚሊዮን ዩሮ የመልቀቅ አንቀጽም አለው። ቼልሲዎች ምናልባት የተከላካይ ስፍራ ቦታቸውን ለማጠናከር ሲሉ ይህን የቤኔፊካ ተጫዋች የሆነውን ለማስፈረም እየሰራሉ ተብሎም እየተነገረ ይገኛል። ወደ ሊቨርፑል የዝውውር መረጃዎች ስናቀና ደግሞ ሊቨርፑሎች ፍሎሪያን ዊርትዝን ለማስፈረም ከስምምነት መድረሳቸውን አረጋግጧል። ቀያዮቹም ለዝውውሩ 100 ሚሊዮን ዩሮ ቋሚ ክፍያና ተጨማሪ 16 ሚሊዮን ዩሮ እንዲሁም ዊርትዝን ትልልቅ ዋንጫዎችን ሲያሸንፍ ተጨማሪም 16 ሚሊዮን ዩሮ ለባየር ሊቨርኩሰን እንዲሁ የሚከፍሉ ይሆናል። ሊቨርፑሎችም የአጥቂ ስፍራ ቦታቸውን ለማጠናከር ሲሉ ኦስሜን ላይ ፍላጎት እንዳላቸው እየተነገረ ይገኛል። ናይጄሪያዊው አጥቂን ሊያነጋግሩ እንደዚሁ ቀጠሮ እየተያዘ እንደሚገኝም እየተነገረ ይገኛል። ይህ ልጅ በጋላታሳራይ ቤት እየተጫወተ የሚገኝ የፊት መስመር ተጫዋች ነው። በሊቨርፑሎችም ደግሞ በዚህ የዝውውር መስኮት ምናልባት አጥቂ ለማስፈረም ይሰራሉ ተብሎም እየተነገረ ይገኛል። ሊቨርፑሎችም እንዲሁ ኪሜንጄ ላይ ፍላጎት እንዳላቸውም እየተገለጸ ይገኛል። ይህ የባየር ሙኒክ የመሃል ተከላካይ ተጫዋች የሆነውን ኪሜንጄን ለማስፈረም በዚህ የዝውውር መስኮት እንደሚሰሩም እየተነገረ እንዲሁ ይገኛል። ወደ ማንቸስተር ዩናይትድ የዝውውር መረጃዎች ስናቀና ለጀርመን ዜናዎች ቅርብ የሆኑት የስካይ ስፖርት ፍሎሪያን ፒተንበርግ አሁን ባወጣው መረጃ መሰረት ማንቸስተር ዩናይትዶች ሁጎ ኤኪቲኬን ለማስፈረም የሚደረገውን ፉክክር ተቀላቅሏል። አጥቂው በቼልሲና በሊቨርፑል በጥብቅ እንደሚፈልግ ይታወቃል። ይህን ዝውውር መቀላቀላቸውም እየተነገረ ይገኛል። ብሬንትፎርዶች ከብሬን ኤምቤሞ ዝውውር 60 ሚሊዮን ፓውንድ ይፈልጋሉ። ማንቸስተር ዩናይትዶች አሁን ከለንደን ክለቦች ጋር ድርድሮች እንደቀጠለ ነው። ዩናይትድ ሰዎች ደግሞ ኤምቤሞን ከማቲያስ ኩኔ በመቀጠል በቅርቡ ሁለተኛ የክለባቸው ፈራሚ ሆኖ እንደሚተዋወቅ አሁን ላይ እየተማመኑ እንደሚገኙትም ቴሌግራፍ እንደዚሁ ዘግቧል። ወደ አርሰናል የዝውውር መረጃዎች ስናቀና ደግሞ አርሰናሎች የአሌክሳንደር ኢዛክን በክረምቱ ለማስፈረም እስካሁን ተስፋ አለመቁረጣቸውም እንደዚሁ እየተነገረ ይገኛል። ይህ ልጅ በኒውካስትል ቤት ድንቅ የሚባል በፕሪሚየር ሊጉ እንቅስቃሴ እያሳየ የሚገኝ ተጫዋች ነው። በርከት ያሉ እንዲሁ የእንግሊዝ ክለቦች እንዲሁም የአውሮፓ ክለቦች እንደሚፈልጉት ይታወቃል። ምናልባት የአሌክሳንደር ኢዛክን ሁኔታም ምናልባት ለማጣራት እንዲሁ ይፈልጋሉ ተብሎም እንደዚህ እየተነገረ ይገኛል። ኬፓ አሪዜባላጋም አርሰናልን ለመቀላቀል ተስማምቷል። ይህም ማለት አርሰናል አሁን ላይ የውል ማፍረሻውን መክፈል ይኖርበታል። እስካሁን ዝውውሩ አልተጠናቀቀም። እናም ይህ ዝውውር
በፍጥነት ይጠናቀቃል ተብሎም እየተነገረ ይገኛል። አርሰናሎችም ከሃንቶ ሰዎች ጋር በቅርበት እየተገናኘ ነው። የእሱን ቡድን በሚቀጥለው ውድድር ዓመት ስለሚሰጡት የመጫወት ደቂቃ እርግጠኛ አይደለም። እናም ለዝውውሩ አማራጮች ፍቃደኛ ናቸው። የቼልሲ ፍላጎትም ፉክክሩን ይጨምራል እና ምናልባት ብዙ የመጫወቻ ጊዜ እንዲሁ ሊቀርብለትም ይችላል። አርሰናሎችም ይህን ተጫዋች ለማስፈረም ምናልባት በዚህ ክረምት ይሰራሉ ተብሎ ይጠበቃል። ውድ የተከበራችሁ ተመልካቾች የዝውውር መረጃዎችን እኔ በረከት አነሳውላችሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ።